What's good YouTube and then አላችሁ ቆያችሁ ሰነበታችሁ ተረማችሁ እስቲ ማኩ ዩቲዩብ አካውንት ከፍታለች። አይቁም ነገር ማኩ አዲስ ዩቲዩብ ቻናል ከፍታለች። ስለዚህ ሁላችሁም እየገባችሁ ሰብስክራይብ አድርጉላት። ደስ ያላችሁ ደግሞ ደስ ብሎናል ያላችሁ ኮሜንት እዚህ ቪዲዮ ላይ ጻፉ። ደስ ያላችሁ ደስ አላለም ይሁን ችግር የለውም። ወደ ቁም ነገሩ ስንገባ ከሪያ ክርክር ልገቢ ነው። ወደ ቁም ነገሩ ስንገባ ዛሬ ፕራንክ ላደርጋቸው ነው። አንድ ጸዴ ቪዲዮ ይዘን መተናል። ምንድነው መሰላችሁ ሐሳቡ ምንም ፕሮሰስ ምናምን የሚባል ነገር የለም። ታውቃላችሁ እንግዲህ አፍላ ፍቅር ስራ አለኝና ማንም የሚያውቅ ሰው የለም። ምንም የተወራ ወሬ የለም ምናምን። ግን እደውልላቸውና ሽኝት ፕሮግራም አለ ነው ብላችሁ እቺ ነገር ትቼ ልወጣ ነው ምናምን ትላለች እና ደግሞ እሷ ዩቲዩብ ከቀረጸች ትገመታለች። እኔ ግን እንደዚህ አይነት ፕሮግራሞች ላይ ዩቲዩብ ምናምን ስለምቀርጽ በቃ አላ ጀስት ለማስታወሻ ያክል ነው። ቦቸራን ስንሸኘው ካላያችሁት እኔ አካውንት ላይ አለ ግቡና እዩት። ቦቸራን ስንሸኘው እንደሱ አይነት ቪዲዮ ነው የምንሰራው። ስለዚህ ማኩ ልትሄድ ብለን አሁን እንደውላችኋለን። እነ ቦቸራ ማንም አያውቅ፣ እኔ ብቻ ነኝ የማውቀው ከጀሙ ሌላ ለማንም ተናገርሽ ማንም አያውቅ። ሶ ልትሄድ ነው ማኩ። ስለዚህ ዛሬ ራት ፕሮግራም አለ፣ ኬክ እንገዛለን ምናምን የራት ፕሮግራም አለ፣ ግብዣ አለ። ስለዚህ መሰናበቻ ምናምን ተብሎ እንትን ይባላል። ስለዚህ አሁን ስልክ ትደውላለች። ስንት ሰዓት ነው? 7 ሰዓት ወይ 8 ሰዓት ፍላይቴን 7 ሰዓት እንላቸዋለን። 7 ነው። አሁን ግን ደውለን ፍላይት አለኝ ምናምን ነው የምላቸው። ወይስ ፕሮግራም አለ? ሽኝት አለ። የሽኝት ፕሮግራም አለ። የማን? የኔ የሽኝት ፕሮግራም አለ። ስለዚህ ፍላይት አንቺ ጊፍት የሚገዛልሽም እኮ ይኖራል። ሰባት ሰዓት ፍላይቴ ነው። እንደማያምነኝ ሹር ግን በቃ ግግም ነው የምለው። ግግም ካልመጣችሁ ማርያም ይደብረኛል እና ማርያም ይደብረኛል። 7 ሰዓት ነው ፍላይት አለናቸዋለሁ። ከማን እንጀምራለን? ኢሱ ጋር እንደውል ናታን ጋር እንደውላለን ማለት ነው። ማን በጣም የሚደነግጥ ይመስልሻል? እንዴ መደንገጥ ሳይሆን በቃ ማያምኑኝ ይመስለኛል። ግን እሺ ማን የሚደነግጥ ይመስልሻል? ናታን ኢሱ እንዴት ነህ? በሰዓት አዋሪሽ? እሺ ደህና ነህ? ቀረጻ ጨረስክ እንዴ? እሱ እኮ አሁን ስንት ሰዓት ነው? ኦልሞስት አሁን ወደ 10 ሰዓት ሊሆን ነውና ቢያንስ እስከ ማታ 1 ሰዓት ምናምን ጨርሳለህ? አረ ጨርሳለሁ። ስማኝ ይሱ ዛሬ ስማኝ የመጀመሪያው ሰው ነህ። ለማንም አልነገርኩም። እሺ እና 7 ሰዓት ኦር 8 ሰዓት ምናምን ፍላይት አለኝ ዛሬ። ምን ፍላይት አለኝ ዛሬ? የት ወዴት? ልወጣ ነው ከኢትዮጵያ። እሺ እግዚአብሔር በይ። ሽኝት ፕሮግራም አለ እንዳትል ኢሱ። ማኩ ማርያም በይ። ለማንም አልነገርኩም እና እናንተ ነው የነገርኩህ። ስማኝ ግን አሁን ቁም ነገሩ እሱ አይደለም። ስማኝ ማኩ እየነገርሽኝ ያለሽ እኮ ከኢትዮጵያ እወጣለሁ እያልሽኝ ነው እኮ። ስማኛ አንዴ ኢሱ ሽኝት ፕሮግራም አዘጋጅተናል ማለት በቃ ሁላችሁንም ጠራችኋለሁና ማንም ያውቅ ሰው የለም። ተሰብስባችሁ ያሬድ ብቻ ነው የሚያውቀው እንትን እንዳለና እዚህ ሰፈር ፕሮግራም አለ። 7 ሰዓት ነው ፍላይቴና እንዳትቀርልልን የደወልኩት። እንዴ አክብሬክ እኮ ነው እየነገርኩ ያለሁት። እንደውም መጀመሪያ ደውዬ አክብሬሽን ቢሆን መጀመሪያ ነበር ማለት ኢሱ እኔ የማውቀው ነገር የለም። እንዴ ምን ሆነ ነው ባቅ እንዴት ተደብቃለሁ አንተ ነው ኢሱ ታውቃለህ። ባቅ ላንተ አልደብቅህም እግዚአብሔርን። ግን በቃ ሆነ በጣም እየተነገርኩ ነው ሲል ለስራ በቃ ነው። እሺ ግን ደውልልኝ ስጨርስ። አልደበረውም እግዚአብሔርን በኢየሱስ ስም። አሁን እየደበረኝ ነው ሲል ስራ በቃቸው አለኝ። ማርያም ወይኔ ወንድሜ እኔ እግዚአብሔር ይደብራል እኮ ታውቂያለሽ። ጓደኛዬ ብላ አስበዋል ደግሞ ያወራሉ እኮ በጣም በጣም ነው ልቤን የነኩኝ። እንደዚህ እንደምትወዱኝ አላውቅም ነበር እውነት።
ለምን አትሄጂም? እውነት በጣም በቃ እሺ። አሁን ቦቼ ጋር እንደውልለታለን። ቦቸራ እንደው ሁሌ እንዳልክ። ኧረ ስማኝ ቦቸራ ስማኝ፣ የሆነ ነገር መጀመሪያ ደህና ነህ? እኔ ጋብዛለሁኝ። ስማኝ የሆነ ነገር ልነግርህ ነው የደወልኩት። ምን እንደጠበቅኩት በቃ ሰባት ሰዓት ስማኝ፣ ልብህን እኔ አንደኛ ነገር የፍቅር ጥያቄሽን አልቀበልም። ቀበለው የሚሻልክ የፍቅር ጥያቄ አልቀበልም። ይፍታረክ ነው የምሆነው። መመንኮስ ነው የምፈልገው። ስማኝ ቁም ነገር ምንድን ነው? 7 ሰዓት ወይም 8 ሰዓት ፍላይት አለኝ ዛሬ ወደ ጀርመን። ጀርመን ኤምባሲ ነው ወይስ? ቁም ነገር ቦቼ አልቀለድኩም። መቼ የተጀመረ እንትን ነው? እኔም አላወቅኩም ነበር። ማሚ ነች የጨራረሰችልኝና ይሄን ሳምንት ነው ገና ያያና እኔ ነን የምናውቀው። እና አሁን አላወቅኩም ማለት አላወቅኩም ለቅሶ ነው ቦቼ። የምር እንዴ? አንቺ ፕሮሰስ የኛል በጣም ይሄ ነገር ነው እንዴ? ማሚ ጨርሳልኛለች። በቃ አላቅም፣ ብቻ እኔ የማውቀው ነገር የለም። እኔም ግራ ገብቶኛል። እኔማ እንድትሰናበታችሁ ፈልጌ ነው። ማታ ሁላችሁንም አንድ ላይ አግኝቻችሁ አመሩ ጆሮዬ ነው አይ ያወቀ ሰው የለም። 2 ሰው ጋር ነው የደወልኩት። አሁን ሌሎቹ ጋርም እየደወልኩኝ ነው እና ስለይህ በእንባ ነው ቦቼ። የምሬን ነው አለ እንዴ? እንዴት ነው የምቀልደው? ያማል እንዴ? ሌሊት 7 ሰዓት ወር 8 ሰዓት ነው ፍላይቴ። በቃ ባግ ምናምን ፓክ አድርጌያለሁኝ። እና እንዳትቀልል ነው። ከቀረክ ይደብረኛል። እነግርሃለሁ፣ ደውልልሃለሁ። አይ ቦቸራ ቦቼ ቁም ነገር እንዳቀር ብቻ በቃ እሺ። አንካባም ታዲያ እዛ ሴቶች ብቻ ግን መልቻ። እሺ ለማንኛውም ቴክስት አድርጊልኝ በተውላት። እሺ አይ ቦቸራ አታገቢኝም ማለት አይደል? ቦቸራ እኔን አግብታ እንድትወስደኝ ተናግሬ ጨርሼ ወተተስብኝም ወይ ተፈት። እሺ ለካ ፕራንክ ነው ብቻ። 1-2 ስልክ ምናምን እንደውልና ቀሪዎቹን ደግሞ ወደዛ እየሄድን እንደውልላቸዋለን ማለት ነው። ይዙ በጣም ነው የደበረው። ሻዩ ነው ጥሩሽ ነው የሚለው ያኮርፍሻል። ምንም ማድረግ አልችልም። ለመጀመሪያ ዩቲዩብ ቪዲዮ መስዋዕት እያረኳቸው ነውና ተረድመሽ መስዋዕት ይዘው በቃ እንነግራቸዋለን ማታ ሲመጡ። ሰብስክራይብ አድርጉ። እዚህ ጋር ያለው ነገር እዚህ ጋር ያበቃል። ከዚህ በኋላ ያለውን እኔና ማኮ ቦታ እናስተካክላለን። ሻንጣ አለሽ? አቤት ሻንጣ ዝም ብለን ልብስና ነገር እንከትበትና እንይዘዋለን። ከዛ በኋላ ምን ቀረ? በእናትሽ በቃ ፓስፖርቴን ዝም ብዬ ወረቀት ከትቼባት ፓስፖርቴ ውስጥ በቃ አመኔታቸውን ለማግኘት እንደዚህ ይዝላቸዋለሁ ማለት ነው። ለማንኛውም ሰብስክራይብ አድርጉ። ይመቻችሁ። መልካም ጊዜ። ባይ 2 hours later ወንድሙ ኢሹና ማኮ ከፊት እየሄዱ ነው። ኢሹ ነው ቀድሞ የመጣው ከሁሉ ቀድሞ በመጣ አይደል? ኢሹ ነው ለፋ። ኦኬ ዋስ ጉድ ፋሚሊ። እንግዲህ ቅድም እንዳልኳችሁ ነው። አሁንም እየመጡ ነው። ገና ኢሹ ብቻ አይመጣም። ሰላም በላችሁ።
እነሱ እንዴት ናችሁ? አረ ይዞራል የኔ አትከይዘኝ በእናትህ ትፈረዛለህ እንዴ? ነው የፈለገው አልፈልግም። ምን ያደርጋል? አንቺ በቃ እኮ ተናገርኩ እኮ ምክንያት የለም። እኔ መንገደኛ ነኝ። ታው ይሱታ እንደማንኛውም ሰው መንገደኝነት ነው የምንሰማው። እሺ ማንንም አያውቅም እንዴ? ማርያም ሁላችንም ዛሬ ነው ማርያም እንዴ ማንንም አያውቅም ነው እንደ ፍራታ ለቅም እኮ ይሱ አንተ እንደ ትልቅ ሰው አውራ ማብሽን ዝም ብላ አታኩርፊ ሰየር ዘመን ነው ያስከሩሶ ነገር የለም ነው ስለዚህ በኋላ አንገናኝ እኮ ብቻ ፋሚሊ እንግዲህ የሁሉንም ሪአክሽን እናያለን። ማኩን እንሸኛታለን። በኔቱ ሰብስክራይብ ያደረጋችሁ ይሄንን ቪዲዮ እስከመጨረሻ እዩት። የሚመቻችሁ እንወዳችኋለን። ሌሎች እስኪመጡ እንጠብቃለን። ያው እንግዲህ መብራን ሰላም ታስገባሽ። ኪዳነ ምሕረት ጽዋን ይቀበስናት። እንግዲህ ሰላም ታስገባሽ። ቅዱስ ሚካኤል ይጠብቅሽ። ያሰብሽውን ያሳካልሽ። ትልቅ ደረጃ ደርሰሽ ደግሞ የምንገናኝበት ቀን እግዚአብሔር ያቀርብልን። ከዚህ በላይ ማለት ነው። ኧረ እኔ ያው እንደሱ ነው። ቻይ ልብሽ መሻት ይበልሽ። በቃ ያሰብሽውን ይፈጽምልሽ። ለምትለውጭበት ይሳካልሽ። አድርግሽ ኪዳነ ምሕረት ተከተልሽ። ጊፍተራችን ደምትልሽ elሻይ ለማንኛውም በቃ የልብሽን አንቺ ነው እንዳልሽ አላማሽን ማትረሽበት መንገድ ይበልሽ። እግዚአብሔር ይከተልሽ። እንጂም ተመኝ ለራስሽ ምን ማለት ነው? እኔ ኪዳነ ምሕረት ቅዱስ ሚካኤል ትውልድ ቅዱስ ሚካኤል ይከተልሽ። መልካም መንገድ አይሆን አንድ ቀን ደግሞ ምን ይባላል? ሁሉም መልካሙን ነው የሚመኘው። ሰው ወደ ስኬት ሲሄድ መልካሙን ብቻ ነው እንዲመኝልሽ ነው። የውስጡን ደግሞ ፈጣሪ ነው የሚያውቀው። መልካሙን ሁሉ ይግጠምሽ። ያሰብሽውን ሁሉ የምትወጂው ሚካኤል ያሳካልሽ። መንገድሽን ያሳምር። እሱ ይቅደምልሽ። ያፍራል። ጌታ ኢየሱስ ያሰብሽውን ሁሉ ያሳካልሽ። ከምንም በላይ እሱ ነውና እሱ ከውስጥሽ አይጥፋ። እሱ ከተቀበልሽ አይለይሽ። መንገድሽን ሁሉ ጌታ ኢየሱስ በደሙ ይከልልሽ። ያሰብሽውን ሁሉ ኢየሱስ ያሳካልሽ። አቡሻ እንግዲህ በሰላም መብራን ታስገባሽ። እንግዲህ እንደዚህ ተሰብስበን እንደሸኘንሽ ከዚህ በላይ ደግሞ ተሰብስበን እንድንቀበልሽ ታብቃል። እንግዲህ ያሰብሽው ሁሉ ይሳካልሽ። ከዚህ በላይ ምንም ማለት እወድሻለሁ። መብራት ከተልሽ ኪዳነ ምሕረት ከፊት በኋላ ተዳከረና ትንሽ ያንቺው ብቻ በሰላም ዲ ፋሚሊ የኔን ዩቲዩብ ሰብስክራይብ ያደረጋችሁ ይኸው በዛሬ ቪዲዮ ማኩን እንሸኛታለን። እንዴት ትረብቻለህ? በጣም የሚገርም ነገር እባክህ አስጠላብህ በጣም
ስሸኘው ቪዲዮ ቀርጸናል። ስለዚህ አሁን ያስፈልገናል። ያንንም አልቀረም። ያንተ ዩቲዩብ የገድ የለው ያንተ ቲም ገድ የለው ትመለሳለህ አለ። ቦቸራ ስሸኘው ያለውን ቪዲዮ ካላያችሁት ዩቲዩብ ላይ ይሄኛው ቪዲዮ ላይ ያለላችሁ ሁላችሁም ገብታችሁ እዛ ላይ እዩት። አቦቹ ስንሸኝ እዛ ላይ አለ። ኧረ ግራ ገባኝ እኮ ጉራጌ ሀገር ደርሰሽ የምትመጪ መሰለኝ። ቻናፉ ያያ መቼ ነው የምታውቀው? መሄድሽ ደስ እኔ ዛሬ ጠዋት አይ ከሳምንት በፊት ምናምን ነገር ፍንጭ ነገር ነበረ፣ ግን ጭራሽ አላመንኳትም። ጭራሽ ከዛሬ ጠዋት ላይ ጠራችኝ ታች፣ ከዛ ነገረችኝ። ጭራሽ አላመንኳትም። ከዛ ማዘሯ ደወለች፣ ስፒከር ላይ አድርጋ አወራቻት ማዘሯን። ከዛ አመንኳት። ውሸት ሁሉ ነገር አልቋል። ፓስፖርት ነው ጋር ቦርሳ ውስጥ ነው። 5 minutes later. በኢየሱስ ማን ውጭ ሀገር ይሄዳል ብለህ ነው? አዎ ጠይቄያለሁ። መንግስት ነው። ስለዚህ ሁሉ ምንድን ነው ሚካኤልን ስለምትወጂው የሚካኤልን ምስል ኧረ በኢየሱስ የኪድኒ ማህበርተኞች ዳይ ለምን አሰጠኝ? እግዚአብሔር ይመስገን። ውሽ ተናገር ዳጊ፣ ሲጀምር ውሽ ተናገር፣ ውሽ ተናገር፣ ሁሉም ውሽ ተናገር። ቆይ ድሬዳዋ አይደል የምትሄጂው? አንቺ እስቲ ተክለ ሃይማኖት ነው እታል ፓስፖርት የታል? ኬኩን እየበላን አናውረው። መልካም ጉዞ ለማለት በቃ ይንገማሽ ጭናኛ ነው ብቻ ግን ያስቸኩት በቃ ወስደሽ እኛ አንድ ጊዜ ስጦኝ ስልካችሁ ከእናንተ ጋር ነው። ከዚህ በኋላ ያንቺ ቪዲዮ እያየች እኮ ነው እንዳላስችል ብሎ ታያለሽ። እባክሽ ጆዬ ይሄን ያህል እንደምትወደኝ አላውቅም ነበር። ወጣ ቢበላ ግራ ገባኝ።
ጓደኞችሽ ነን እንጂ መቀለጃ ነን እንዴ? ፕሮሰስ ሲጀመር እኮ ነው ነገር። እሺ አንዴ ወሬያችን ዛውን ይዘው አሸኘኝም። አይ የለም የምርም የኤርፖርት ቤት ሰው ኧረ እባክህ አትቀልዱ። አሁን ቀልዱ ይቅርና ማርያምን በቃ ለለያችሁ ስለሆነ ጨቆኝ ነው እንዴ? ምንድነው የምትሉኝ? አይ ተረጋግጥ። ከፋሽ ጀንጂ ኧረ እባክሽ ኢሳይያስ ሆነ መልካም ማቁ በማርያም አራት ሸርተት ሽረሽ ነው ማለት አራት አልቅሽ ነው ይደርሻል ነው ተኩል ኧረ ጉድ ነው። እኔ የውሸትም ቢሆን ሊወርደኝ እንበይ መቤቴ መጣ መቤቴ እኔ አልችልበትም እንዴ ቆይ አይደለም እሺ እኔ ምን ልላችሁ ፈልጋለሁ መሰላችሁ? ዩቲዩብ ጀምራለች ማኩ ፕራንክ ነው። ምን ጆሮህን ምንድን ነው አልኩህ? ፕራንክ ነው። ኦ ማይ ከዛ ሜሪ ሲፈልግ አይተዋል። አዲሱ ቤት ተገዝቶ ነው ፊክስ ተደርጎ በዛው ፕራንክ እስታ ሁለት ዳምግ ባንድ ያወራል። እዛ ጋር በጣም አራኔ አልሄድም አለ። ከዛ እዚህ ጋር ተቀመጠ ሄዳለሁ አለ። ከዛ እዛ ጋር ሄደ አረ ቃል ታሳጥሙኝ ነው ሳይገብሩ ና ብጁ እንዴ የማን ማለት እኛ እኮ ገምተናል ግን የሆነ ሰዓት ደግሞ ኢሱ ማቤቴን ተመለስ አገባብ ነው አይደለም ማርያም አገባብ አይደለም ምን አይደለም ታጆ ፍራንክ እንዴት ነው? ይመቻት። እኛ ግን የማንም ዩቲዩብ ማሳመሪያ አይደለም። እንኪ ለጀርመ ነው ትኬት መቁረጫ በማርያም እንኪ ለደም ግፊት እና ክትምታን እንካ ደም አንተ በጣም የሚቀደደው ጌታ የእሷ ነው የኔ አይደለም። በይ ያ እኔ መነዝር ጥጊ ይወጣ ማርያምን በማርያም ያው ባለው ነባራዊ ሁኔታ ማለት ነው። እሺ ጅል ነሽ ግን አንተ ራሱ ከገነት ወደ ሲኦል እንዳስገባን ያስገባ አንተ ላይት ማለት እሺ አይመሽ እስታ ክርስቶስ ማለት እንዴ አርሴባን ሰው አስቀይመኝ ነው። አሁን ብሬ ላስመልስ በእናትህ ተሳስቼ በሷ እኮ ቴሌብር ላይ 3500 ብር ለማን ይላል? አሁን ባለፈ እኮ ምንም ማድረግ አንችልም። አሁን እሱን ነው ማጥናት ያለብሽ። እሱን ነው ማጥናት ያለብሽ። በጣም ገና ለገና ስቶሪ አረክ እንደ ስቶሪ ብሎ ሲያስብ ለነበረው ልጅ አስብ ይላል። እሱ ኢማጂን ስለ ስቶሪ ነበር ሲያስብ የነበረውና አሁን ጭንቅላት ተለቀቀ እኮ አላወራለን እኮ። ቆይ ከመሄድሽ በፊት አንድ ጨርሰን እንሂድ እዚህ እና ቤት እንሄዳለን እኮ ቤት እንሄዳለን። ቤት እንሄድ ካለብን ቤት ሄደን እናወራዋለን። አንዴ እንጨርስ። እንዴ ማርያም ኦኬ። ያው ያኛው አለ ለካ የኔ ሰብስክራይብ አድርጉላት። እሺ እንደዚህ ባትቀልድ ጥሩ ነበር፣ ግን ቀልዳለች። አንዴ ከቀልደች በኋላ ደግሞ ማለት ምንም ማድረግ አንችልም። የተናደደው ሰው ተናዷል። መናደድም ይገባል። ካሁን በኋላ ያዋራት እርግጠኛ ነኝ እንዴ ኧረ እባክሽ ማርያም ነይ እሺ እሷ ጋር እንሂድ። መጣ እንጂ የሺ ቤት አይደለም ወደ ቤቴ ነው የምሄደው። ፈልግ አትሄጂም? ኪዳነ ምሕረት ነው ወደ ቤቴ ነው የምሄደው። ከማን ጋር ይወርሽ? ከአባቴ ጋር ማርያም ያው ሄሎ
መልሼ እደውልልሻለሁ። እርሺ እግዚአብሔር ነው ሂጂ ማርያም አንተ ታስጠላላችሁ። በቃ ማኩ ለመረትን ትደብራላችሁ። ያን ቁጥሩት ወደ ቤቴ ነው። እሺ ቁጥራልሽ አንድ ሂሳብ ልክፈልና አብረን እንወጣለን። አይ እንዴ 11 ነኝ አንተ ጋር ሂድ እና እኔ ግን ሜምበር ነኝ 11 ነኝ አንተ ግን እኔ ጋር 2 ነህ። ሂድ አይደለም 2 ነህ። እኔ ክሌም አላደረገም። ሆናና በቃ 11 ምን አባቱ በ11 አረጋግጥ አባቱ ይዘጋ ወይ ትሰሩ ይሰፍ ጋይስ ወንድሜ ነኝ አንቺ እንዴ ሰንዝሬ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ፣ ምንም አላየሁም። ትመቸናለህ ይሱ እንደማ እንደዚህ ነው ዳጊ ይሱ ስማኝ፣ እሺ ስማኝ ይሱ 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 ወይ በቃ እንሂድ። ጆ አይ ማጉ ፍራንክ ነው ልትሉ ምንድነው? ማነው ፍራንክ? ምንድነው? ማርያም ፍራንክ ነው። ማርያም ፍራንክ ነው። ምንድነው? ጌታን ታውራታለህ? ኧረ አላውራትም። እንዳታገኛት ትልቅ ሰው እንደሆንክ ነው የገባን። ግን እግዚአብሔርን ትልቅ ሰው ነው አንተ። ኧረ ለቤቴ እኮ ስጦታ ሰጠኝ። ለቤቴ ሙሌ ያርግልሽ እንጂ ይቅርታ እንደዚህ በማርያም ያለቀሽው እሺ በማርያም አንተ ይኸውልህ ሰው እንትን ኪዳነ ምሕረትን አትቅረጸኝ፣ እያስጠላኝ ያዛ ነው እኮ ሙሌ ሚካኤልን ውስጥ የቀረመው እንዴ አንተ በጀማው ደግሞ አለ እኮ እኛ የምናውቀው ጉዳይ የለም። ሙሌ እግዚአብሔር ነው የማክበር ያለውና ዛሬ መቻችሁ ማለት ነው። በቃ እሷን ፒስ አለሽ እኮ ነይ እቺኛዋን ደግሞ እቺ ያያ ናይኔ የመላጣል መቤቴ የኔ እናት ዘርበይ ከሰቀችው እኔ ያለቀስኩት እንባ ኪዳነ አትልሽ ማለቀስኩት አብርሽ ልቀስ ምን ላድርጋት? ሳም ባለሜዲ ወደጃት አይደለም ማርያምን ደስ ብሎኛል። ባለሜዲ ፍራንክ በመሆኑ ደስ አለሽ በጣም የሆነ አንተ ግን ሰው ትለይ ስሚ ማኩ ልትሄጂ ስትይ ብትሄጂ ደስ ይላታል፣ አንቺ ህይወት ይለወጣል። ብትሄጂ ደግሞ ይደብራታል። ስለቀረሽም አሁን ፍራንክ ስለተናዳለች በመቅረትሽም ደስ ብሏታል። ሰላም ናችሁ? በቃ አለቀ። ፍራንክ እንዴ መሸ ዳንኤል ማለት ሊረጋ ነው። አታርጉ። ኧረ ምንም ችግር የለ። እኔ ደስ ነው የሚሉኝ ነገር በአገር ሰው እንግዳ የኬንያን ሰው አናይ አይደለም እንዴ? የናይጄሪያን ሰው አናይ፣ የታንዛኒያን ሰው አናይ። የሀገራችን ሰው ካላየ ምን ያደርግልናል?